ይሄ ቪዲዮ ትሬዲንግ ቪያችሁ ከኤምቲ5 10 ደቂቃ ወይ ደግሞ ከዚህ በላይ ወደ ኋላ ለሚመለስባቸው ነው። ዛሬ ይህንን ፊክስ እናደርጋለን። እንጀምር። በመጀመሪያ ጎል በዚህም መግባት ትችላላችሁ፣ ወይ ደግሞ ከላይም ሰርች ባሩ ላይ ሄዳችሁ ሰርች ማድረግ ትችላላችሁ። እዛ ጎል የሚለውን እነቃለን፣ ወይ በሌላ መሞክር እንችላለን። በፔሮች በከረንሲ መሞከር እንችላለን። ዛሬ በጎል ነው ማሳያችሁ፣ ሁሉም አንድ ስለሆነ። ከዛ ወደ ውስጥ እንገባለን። ሰርች እያደረጋ ነው። ወደ ውስጥ ስንገባ እንደዚህ አይነት ኢንተርፌስ እናገኛለን። እዛ ዛሬ ቅዳሜ ስለሆነ ማርኬቱ ተዘግቶ ስላለ እዚህ የኛው 10 ደቂቃ ወደ ኋላ ይመለሳል ማለት ነው። እኔ አሁን ከዛ እንዳያችሁ ከዛ ሰርች አድርጌ ስገባ እዚህ ጋር ስታዩት አሁን ሌላ ሰኞ ምናምን ልታዩት ትችላላችሁ። የኛው 10 ደቂቃ ወደ ኋላ ይመለሳል። አሁን ግን 10 ደቂቃ ወደ ኋላ የማይመለስ ከኤምቲ5 ወይ ኤምቲ4 ጋር እኩል የሚሄድ ወይ ደግሞ ኤክስነስ ጋር እኩል የሚሄድ እዚህ እንምጣና ከዛ እዚህ ከመጣን በኋላ እስከሚከፍትልን እንጠብቃለን። ከዛ የኛውን እናጥፋና ኤክስኤ ዩኤስዲ ብለን እንጽፋለን። ከዛ የኛው ጎልድ ቪዚ ዶላር ብሎ እዚህ ጋር ፊቸርድ የሚለውን እነካለን። በሱ ወደ ውስጥ እንገባለን ማለት ነው። ከዛ እስከሚመጣለን እንጠብቃለን። ከዛ የኛውን ስናይ የኛው አሁን ከኤምቲ5 ጋር ከኤክስነስ ጋር ኤምቲ4 ጋር እኩል ይሄድልናል ማለት ነው። ይሄኛው አሁን በዚህኛውን ሰርጅ አድርጋችሁ ማውጣት ትችላላችሁ፣ ወይ ደግሞ በዚህኛው ስለሚቀላችሁ ፕሌይ ሊስቱ ዎች ሊስት ነው። ከዚህ ውስጥም እዚህ ጋር አድ ማድረግ ትችላላችሁ፣ ፋቨር ላይ ማስቀመጥ ትችላላችሁ። እዛ እንደዚህ ያመጣልናል ማለት ነው። ይሄኛውን ዛሬ ቅዳሜ ስለሆነን እንጂ እዚህ ጋር ያመጣልን ነበረ። ታይሙን ከኤምቲ5 ጋር አሳያቸዋለሁ ነበር፣ ግን ይሄኛውን እናንተ በራሳችሁ ቼክ አድርጉት። ይሄኛውን ለዛሬ ያዝ ነው ብዙ ጠቅማችኋል ብዬ ያስባለሁ። ይህ ቪዲዮ ከጠቀማችሁ ደግሞ ብዙ የሚጠቅማቸው ነገር ቀለል ያሉ ነገሮችን በዚህ ዩቱብ ቻናል ስለምለቅላችሁ ይህንን ዩቱብ ቻናል ሰብስክራይብ እያደረጋችሁ እኛም እንድታበረታቱን እንጠይቃችኋለን። ቴንኪዩ።